በሟች ቀነኒ አዱኛ ጉዳይ አባገዳዎች እውነቱን አግኝተናል ብለዋል። አርቲስት ሳያት ደምሴና በቲክቶክ መንደር በበጎ ስራው የምናውቀው መልእክተኛው ስነ ጊዮርጊስ አነጋጋሪው ፎቶ፣ እነዚህንና ሌሎች መረጃዎችን በዚህ ቪዲዮ ነግራችኋለሁ። እስከ መጨረሻው አብራችሁን ቆዩ። ናሁታ ቲዮ የዛሬ ዓመት አካባቢ ህይወቷን ያጣችው መልከ መልካሟ ወጣቷ ጉዳይ ሰሞኑን አባገዳዎች አዲስ መረጃ ይዘው ወጥተው ነበር። ያንን መረጃ ተከትሎ የሟች ቤተሰቦች ገዳ አባቶች ያሉትን የካሳ ክፍያ አንቀበልም በማለት የራሳቸውን ምክንያቶች ዘርዝረው ነበረ። የአባገዳን ስርዓት የገዳን ስርዓት አለመቀበል ሳይሆን አለማክበር ሳይሆን የቀነኒ ጉዳት በግልጽ ሊጣራ ይገባል ከሚል አኳያ ነው። ፊቷን እንደዚያ ያደረገው የደረሰባት ጉዳት መጠንና ጥልቀት መታወቅ አለበት። በጎጂው በኩል እየተባለ ያለው አልገደልኩም ግን ጉማ ከፍላለሁ የሚል ስለሆነ እሱም ጉማ አንቀበልም፣ ልጃችንን ጉማ አንበላም ነው ያለው። ይህንን ተከትሎ አባገዳዎች ደግሞ የራሳቸውን በራሳቸው በዚህኛው በአባገዳዎች ሳይድ ያለውን ነገር ተናግረዋል። እንግዲህ የተናገሩት ነገር እንደሚከተለው አነብላችኋለሁ ማለት ነው። ባለፈው ዓመት መጋቢት 1 ቀን 2018 ዓ.ም አዲስ አበባ በሚገኘው ከአርቲስት አንዷለም ጎሳ ጋራ ይኖሩበት ከነበሩ መኖሪያ ቤታቸው 5ኛ ፎቅ ወድቃ ህይወቷ ማለፉ የተሰማው የሞዴል ቀነኒ አዱኛን ጉዳይ በባህላዊው የኦሮሞ አባገዳዎች ስርዓት በእርቅ ለመቋጨት የተደረገው ጥረት ባልተፈለገ ፍሬ መቋጨቱን አባገዳዎች አመለከቱ። የወጣቷን ጉዳይ ህልፈቷ ከተሰማበት ዕለት ጀምሮ በቅርበት ስትከታተልና በባህላዊ ስርዓትን ፍትህ እንዲገኝ ጥረት ስናደርግ ነበር ሲሉ አስተያየታቸውን ለዶቼ ቬለ የነገሩት የቱላማው አባገዳ ጎበና ሆላ ባለፉት 3 ወራት ጉዳዩን በእርቅ ለመቋጨት የተደረገው ጥረት ግን ሳይሰምር መቅረቱን አስረድተዋል። ተጠርጣሪና ተጎጂ ወገኖችን አንድ ላይ በማምጣት ለማየት ስንጥር ነበር። እንደምታውቁት ጉዳዩ በዘመናዊ ፍርድ ቤትም እልባት አላገኘም። እናም የኦሮሞ አባገዳ ስርዓት አንድ ጉዳይ ሲከሰት ቁጭ ብሎ አይመለከትምና በሁለቱም ወገን በኩል ያለውን ሐሳብ ተቀብለን ስንመለከት ነበር። ነገር ግን ጥረታችንን በአራተኛው ቀጠሮ የሟች አባት አቶ አዱኛ ዋቆ አፍርሰውብናል። በዚህም ተስፋ ቆርጠን ከመቀመጥ ይልቅ የቱላማው እና ኦዳ ቡልቱም አባገዳዎችን ከአዋቂ የሀገር ሽማግሌዎች ጋር ጨምረን ጉዳዩን በጥልቀት ስንመረምር ነበር። ወደ ሟች አባት አቶ አዱኛ ዘመድ አዝማድና የአካባቢው አባኮ አውጥተን ብንጥርም ሽምግልናውን አልተቀበሉም። እናም አሁን ተስፋ ቆርጠን ትናንት ማክሰኞ ጥረታችንን አቋርጠናል ብለዋል። ባህላዊው የእርቅ ጥረት የሟች ቤተሰብ ለምን አልተቀበለም? አባገዳዎች የባህላዊ ስርዓቱ ለመቋጨት የሄዱበትን የእርቅ ስርዓት ቤተሰብ ለምን አልተቀበለም በሚል ዶች ቬለ ለሞዴል ቀነኒ አዱኛ አባት ለአቶ አዱኛ ዋቆ ጥያቄ አቅርቧል። አባገዳዎቹም በሚመጡበት ወቅት ተገናኝተን የነገርናቸው ነገር አለ ያሉት የቀነኒ አባት አቶ አዱኛ ዋቆ እነሱ የሚሉት ደም በእጃችን አለ ግን አልገደልኩም በማለት ማን ገደላት የሚለውንና የገደላት ሳይታወቅ እንዴት ጉማ ካሳ እንበላለን ብለው ቤተሰብ ጥያቄውን ማስቀመጡን ገልጸዋል። አቶ አዱኛ በሕግ ሂደቱም ተሸፋፍኗል ያሉት ፍትህ በመሐላና በካሳ አይታለፍም በማለት በሂደቱ እንዳልተስማሙም አስረድተዋል። አጣሩና መሐላን ወደ መጨረሻ ነው የምናደርገው ብለናል የሚሉት አቶ አዱኛ መጣራት ያለበት ማስረጃ ተጣርቶ የአእምሮ ነፃነት የሚሰጠን እውነትን እንፈልጋለን ሲሉም ሐሳባቸውን አጋርተውናል። ሂደቱን ሲከታተሉ የነበሩት አባገዳዎች በፊናቸው እውነቱ ተገኝቷል ይላሉ። የሟች እውነት እንዲወጣ እኛም ነን የጠየቅነው። በዚህም ሁለቱም ወገኖች ፈቃደኛ ሆነውልን ነበር። እውነታውን ከጫፍ ሲደርስልን ነው አቶ አዱኛ ጥረታችንን ያፈረሱብን። ስርዓቱ ለፍትህ የሚያደርገውን ሂደቱ ለምን እንደተጠራጠሩ አላውቅም። እገሌ ነው የገደለው የሚለው በሂደት የሚወጣ እንጂ አሁን አይወጣም ሲሉ አክለዋል። ለፍትህ ይሆን ዘንድ እውነቱ ተገኝቷልም ያሉት አባገዳ ጎበና የቱለማና እና የኦዳ ቡልቱም አባገዳዎች እውነቱን አግኝተናል በማለት እውነቱን የሚቀበለን ከማጣታችን የተነሳ ያንን አየር ላይ አንበትንም ሲሉ በማመልከት ውድ ልጃቸውን ያጡት ተጎጂ በሂደት ለሽምግልና ስርዓቱ እንዲቀርቡ ተስፋቸውን አስረድተዋል። የሞዴል ቀነኒ አዱኛ ህልፈት ተከትሎ በህግ ቁጥጥር ስር ውሎ የነበረው አርቲስት አንዷለም ጎሳ አቃቤ ህግ በተሰጠው ጊዜ ክስ ባለመክፈቱ ከ3 ወራት እስር በኋላ በ50 ሺህ ብር ዋስ መለቀቁ
አይዘነጋም ይላል። ይህ መልእክት ከዶቼ ቬለ የተገኘ መልእክት ነው። እንግዲህ ይህ ነው ያለው ጉዳይ፣ በሁለቱም ወገን የተሰጠው ነገር ነው ማለት ነው። እዚህ ላይ አፕሪሼት የምናደርገው ነገር ባህላዊ የፍትህ ስርዓቶቻችን እጅግ መልካም እንደሆኑ ስቲል አሁን ላይም ሊያገለግሉ እንደሚችሉ ዝም ብለን በታሪክ ብቻ የምናወራቸው ነገሮች አለመሆናቸውን ነው። በመቀጠልም ደግሞ እንዲህ አይነት የእህቶቻችን ላይ የሚደርሱ ጥቃቶች በእንደዚህ አይነት ተቋማትም ትክክለኛው መፍትሄ ፍትህ እንደሚሰጣቸው አልጠራጠርም። ይህ በእንዲህ እንዳለ ግን አገራችን ላይ በጣም ሴቶች ላይ እህቶቻችን ላይ እናቶቻችን ላይ የሚከሰተው ጥቃት እጅግ በጣም እየበዛ ነው። በሚዲያዎቻችን ሁላ በጣም ብዙ የመደፈር የመገደል በጣም አሰቃቂ ነገሮችን እየሰማን ነው። ይህ ነገር እጅግ በጣም ሊያሳስበን ይገባል። እንደ ሀገር እንደ ዜጋ በተለያየ አካባቢ እነዚህ እንኳን ጥቂቶች ሚዲያ ላይ ያወጡት ናቸው። ሚዲያ ላይ የማይወጡት በቤት ተደብቀው የሚገኙ ሰው ማይሰማቸው ተበዳዮችም ሰው ቢሰማን መጠቋቋሚያ መነጋገሪያ ያደርጉናል በማለት የሚደብቋቸው አምቀው የሚይዟቸው በብዙ ሺዎች የሚቆጠሩ ጉዳዮች እንዳሉ ነውና እኛው ቤት እስከሚመጣ እህቴ እናቴ ጋር ሲመጣ ልጄ ጋር ልጃችን ጋር እስከሚመጣ መጠበቅ የለብንም። ሁላችንም እንደዚህ አይነት ጉዳዮች ላይ ትኩረት ልንሰጥ ይገባል። ለምን አንድ ተንቀሳቃሽ ቪዲዮ ቲክቶክ ላይ ተመለከትኩና እኔ ጀስት የሆነ አንድ ሱቅ ላይ ያለ የሚሸጥ ዕቃ ነው መሰለኝ። ቪዲዮውን እስቲ ተከታትለን እንመለስና እንግዲህ ቪዲዮውን ተመልክታችኋል። ይህ ቪዲዮ ስናየው ኖርማል እቃዎች ነው የሚመስሉት። ከዛ የሴቶች ኮስሞቲክስ እቃዎችም ስላሉ ነገር ግን ውስጣቸው ሲከፈት ስለታም የሆኑ መሳሪያዎችን እንመለከታለን። እኔ ይህ አይደለም የገረመኝ። ጀስት ይሄ ያው በፊልም ላይም በተለያዩ ነገሮችም እናውቀዋለን ወይም አይተናቸው እናውቃለን። ማንኛውም ሰው ለአደጋ ጊዜ ምናምን ለመያዝ ሊጠቀሙ ይችላል ብለን እንገምታለን። ግን ይህ ነገር የተሰራው ስፔሻሊ ለሴቶች ተብሎ ነው። ቢኮዝ ከሴቶች የውበት መጠበቂያ ጋር በመገናኘት ነውና በጣም ያስገረመኝ ኮመንት ላይ የተወሰነ የማውገዝ አይነት ነገር ወይ ደግሞ ተቃራኒ አይነት ነገሮች ይኖራሉ ብዬ ጠብቄ ወደ ኮመንቱ ስገባ ያገኘሁት ነገር እጅግ በጣም ነው ያስገረመኝ። አብዛኛው የተሰጡት ኮመንቶች ፖዚቲቭ እና ይህንን እቃ ለመግዛት ቦታውን የሚጠብቅ ነው። ሴቶች ናቸው ኢቭን ሁላ ይህንን ነገር ኮመንት ሲያደርጉ ያሉት። በጣም ነው የሚገርመው። በዚህ ደረጃ በዚህ ልክ የሴቶች ጥቃት እዚህ ድረስ መድረሱ እጅግ በጣም ሃይ ልንለው የሚገባ ነው። ለምን ከውጭ ሀገር ፖዚቲቭ ነገሮችን እየኮረጀን የተለያዩ ስርዓቶችን ለምሳሌ አሁን የምንገለገልበትን የዲሞክራሲ ስርዓት ኤሌክሽን ምናምን የሚባሉ ነገሮች ከግሪክ የወሰድነው ሲስተም ነው። ሌሎች ነገሮችም አሉ። አሁን ለምሳሌ ያደጉት ሀገር ላይ አይደለም የሴት ልጅ መደፈር፣ ሴት ልጅን ቀና ብሎ ኢቭን ባልሆነ አይን ያናገረ ሁሉ ምን ያክል የህግ እርምጃ እንደሚወሰድበት እያየን ነውና እጅግ በጣም ሴት እህቶቻችን ላይ የሚደርሰው ነገር ሁላችንም ሊያሳስበን ሁላችንም ሃይባይ ልንለው የሚገባ ጉዳይ ነው። ሴት ልጆቻችን እህቶቻችን ናቸው፣ እናቶቻችን ናቸው፣ ልጆቻችን ናቸው። ሴት ማለት ሀገር ናት፣ እንጠብቃት። የዛሬ መልእክታችን ይህ ነው። በቀጣይ በተሻለ ቪዲዮ እስከምንገናኝ ደህና ሁኑ። ናሁታ ቲዩብ